ከለውጡ በፊት የነበሩ የትርክት ሂደቶችን መጀመሪያ ማየት ያስፈልጋል። ከለውጡ በፊት በነበሩ መንግስታት በሁለት ከፍለን ማየት የምንችላቸው የትርክት ሂደቶች ነበሩ። አንደኛው የትርክት ሂደት ኢትዮጵያውያን ወይ ኢትዮጵያ አንድ ልሙጥ አንድ አይነት ነች የሚል የትርክት ሂደት ነው። ይሄ ልዩነቶችን የዘነጋ መሬት ላይ ያለው እውነትን የረሳ በህዝቦች መስማማትን የማይፈጥር መግባባትን የማይፈጥር ነው አንዱ የትርክት ኦሪንቴሽን የነበረው። ሁለተኛው ደግሞ ጠቅላላ መተሳሰርን የዘነጋ የአንድነት ትስስርን የሌለ የሚያደርግ የልዩነት ትርክት የምንለው አንድነትን ቶታሊ የሚያጠፋ ሁሉም ነገሮች ለየብቻ ለመገንባት በነጠላ ትርክት ላይ የተመሰረተ የነጠላ ህልም ይዞ የሚሰራ የተበተነች ሀገር አድርጎ የሚያስብ ሁለት ጫፍ የረገጡ እውነታ የኢትዮጵያን እውነታ የዘነጉ የትርክት ሂደቶች ነው የነበሩት። እነዚህ የትርክት ሂደቶች በሀገሪቱ በተደጋጋሚ ወደ ግጭቶች እንድንገባ የሚያደርጉ መግባባትን የማይፈጥሩ አሁንም የምናያቸው በየቦታው ያሉ የግጭት መንስኤ አንዱና ዋነኛው እነዚህ አይነት ሂደቶች የፈጠሩት ናቸው። ከለውጡ ማግስት ጀምሮ መሰረታዊው ጉዳይ ባላንስ ማስያዝ ያስፈልጋል። ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ነች። ኢትዮጵያ ብዙ አይነት ባህሎች ያላት ሀገር ነች። እነዚህን ታሳቢ ያደረገ እነዚህን ያሰበና ያመነ መሬት ላይ ያለው እውነታ ያሰበ ያገናዘበ የብሔራዊነት ትርክት እንዲገነባ የወል ትርክት እንዲገነባ የሚያስችል ስራ ነው በባለፉት ዓመታት ከትርክት ጋር ተያይዞ እየተገነባ ያለው ማለት ነው። ይሄ በሂደት በብዙ ስራ የሚገነባ ነው፣ በአንዴ የሚመጣ አይደለም። የወል ትርክት ከሌለን የጋራ ህልም ከሌለን የጋራ መንገድ ካልቀረጽን እና የጋራ መዳረሻችን ካላወቅን በተበታተነ መንገድ የተለያየ አገር መስለን የተለያየ አገር እንድንሆን የሚሰራ ስራ የጥፋት መንገድ ነው የሚሆነው ማለት ነው። የለውጡ መንግስት ያደረገው እና እየሰራበት ያለ የወል ትርክትን የመገንባት ስራዎች ናቸው። የወል ትርክቶቻችን አሁን የተፈጠሩ ብቻ አይደሉም፣ አሁን የምንፈጥራቸው ብቻ አይደሉም። በታሪክም ኢትዮጵያውያን በጋራ ሆነው ያለሟቸው ያሳደጓቸው የፈጠሯቸው የአርበኝነትና የጀግንነት ታሪኮችም አሉ። እነሱ የወል ውጤቶቻችን ናቸው። ሀገር ያጸኑበት ሀገር የተከላከሉበት ብዙ ታሪኮች አሉ ነው የወል የሆኑ ማለት ነው። እነሱ በጋራ የመጡ ስራዎች ውጤቶች ናቸው። እነሱንም ታሳቢ ያደረገ አሁን ደግሞ እነዚህን የሚደግም እና የሚጨምር አዳዲስ የወል ውጤቶች እና ተግባራት እየሰራን ታሪክ የምንናገር ብቻ ሳይሆን በየቀኑ ደግሞ ታሪክ እየሰራን የጋራ የሆኑ የወል አጀንዳዎቻችንን እየፈጸምን የጋራ የሆነውን ሀገር የጋራ የተሟላ ብልጽግና እውን ለማድረግ የሚያስችል የትርክት ሂደት ነው እየገነባን የምንገኘው።